እንዲያ ቤኒ እኔን እዚህ ጠርቶ ወዴት ሄደ? ያዳ በእናትህ ይሁን ብልቀቀኝ። ዜማ እዛ እየጠበቀችኝ ነው። ውሸት በቃክ እንጂ ሊስትሮ ልጅ ናቲ ናቲ ሊስትሮ ልጅ ስለምን ናቲ ነው የምታወራው? እኔ አቤል ነኝ። ስሜም ጠፋብህ እንዴ? አንተ ሰይጣን፣ የሰይጣን ቁራጭ! ከዚህ ሁላ ነገር ጀርባ ያንተ እጅ ነው ያለው። ማን ነው ሰይጣን? አንተ እስስት ወዳጅ መሳይ ጠላት፣ ጓደኛዬ ላረከው ነገር ዛሬ ዋጋ ትከፍላለህ። አንተ ውሻ ቁጭ በል። ያዳ በእግዚአብሔር ምን እየሆንክ ነው? ለዚህ ሰይጣን እኔ ጓደኛህን ጠረጠርክ? ዝም በል። ሰይጣንማ አንተ ነህ። ሁሉንም ነገር አውቄያለሁ። እሺ ያዳ፣ ይሄ ስስት ያለህን ነገር ሁሉ አመንከው? እኔን ጓደኛውን ካላመነ እና አንተን ሊያምን ነው? ያዳ በፈጠረክ ለማስተዋወስ ሞክር። ይሄ ስስት እየተጫወተብህ እኮ ነው። የተጫወትክብኝም አንተ ነህ። ይሄን ያህል ጭካኔ እኔን ለማስገደል እስከማሰብ። ምን እኮ እኔ ነኝ አንተን ለማስገደል ማስበው? ዝም በል አሁን። አረ ያዳ በእግዚአብሔር ይሄ እንደሚመጣ ቅድሚያ ማሰብ ነበረብክ። እመነኝ አንተ ሰይጣን፣ በዚህ የሚቀር መስሏል። እገልሃለሁ። የኔ አልበቃ ብሎክ እኔ ፊት ጓደኛዬንም እያስፈራራህ ነው? ያዳ እንዴት አድርጌ ላስረዳክ? ምንም ነገር አታስረዳኝ። ዝም ብለህ ቁጭ በል። ካልሆነ ያዳ ምን ሆነ ነው? ራሴን እያዞረኝ ነው። ያዳ ልቀቀኝ አንተ ውሻ! ያዳ በቃ ግባና ረፍት አድርግ። እዚህ ነው ያለው። እሺ እባክህ አንጎራጓሪው። አንተ ሰይጣን ሁሌ ከኋላ ማጥቃት ነው ስራህ። አንጎራጓሪው አንዳንዴም ቢሆን ጭንቅላትህን ተጠቀመው እንጂ። እመነኝ ያዳ ማስተዋወሱ አይቀርም። የዛን ያበቃልህ።